በቀላሉ የሰዎችን ጆሮ ማግኘት ከዛም አልፎ የሰዎችን ትኩረት መያዝ የምትፈልጉ ከሆነ ይህን ክህሎት ልታዳብሩት የግድ ነው። የማሳመን ችሎታችሁ እንዲያድግ፣ የመሸጥ አቅማችሁ እየጎለበተ እንዲመጣ ሊያደርግ የሚችል መሳሪያ እንደሆነ ልነግራችሁ እወዳለሁ። ታላላቅ የምትሏቸው ሰዎች በሙሉ የሰዎችን ትኩረት የሚይዙት ይህን መሳሪያ ተጠቅመው ነው። ተረክ ወይም ስቶሪ። እናንተም ይህን ክህሎት የእናንተ ማድረግ ስትችሉ እንዴት አድርጋችሁ የሰዎችን ትኩረት መያዝ እንዳለባችሁ ግልጽ እየሆነላችሁ ይመጣል። ይሄ ቪዲዮ ደግሞ አንድ እርምጃ እንደሚያራምዳችሁ ቃል እገባለሁ። እስከ መጨረሻው ካላችሁ ያለፉትን የተወሰኑ ዓመታት በሴልስ እና ማርኬቲንግ ላይ ቆይቻለሁ። በተለያዩ የኢትዮጵያ ክፍሎችም እየዞርኩ በተለያዩ ማህበረሰቦች ውስጥ ሽያጮችን በቀላል እንዳከናውን የረዳኝ ይህ ችሎታ ነው። የመግባባት ችሎታዬ ማለት ነው። ይህን የመግባባት ችሎታችሁን እናንተ ማሳደግ የምትፈልጉ ከሆነ ቻናሉን ሰብስክራይብ እንድታደርጉት እጋብዛችኋለሁ። እኔ ቤቱኤል እባላለሁ። እንደዚህ ቀን በፍርሃት የራድኩበትን ጊዜ በጭራሽ አላስታውሰውም። ሀገራችን ላይ ትላልቅ ስራ የሰሩ ሰዎች የሚጋበዙበት መድረክ ነበርና እዛ መድረክ ላይ በተቻለኝ አቅም እሄዳለሁ። በተለይ በጣም ማከብራቸው ሰዎች ሲሆኑ ማለት ነው። ከነዛ ዕለታት በአንዱ ቀድሜ አዳራሽ ውስጥ ተገኝቻለሁ። አዳራሹ ከ300 እስከ 400 የሚደርሱ ሰዎችን የሚይዝ ነው። እንደለመድኩት የመሀል መደዳ አካባቢ ልቀመጥ አልኩኝና አንድ የማስተውለው ነገር ነበር። እኛ ሀገር አዳራሹ ቀድሞ የሚሞሉት መሀሉና ኋላው። ለምን እንደሆነ ያው ትረዱታላችሁ። ለምን ዛሬ ብዬ ፊት ለፊት ሄጄ የመጀመሪያው መስመር ላይ ቁጭ። እዛ መድረክ መሪው ሀሳቦችን ያንሸራሽራል፣ ይሰጣል፣ ይነሳል፣ ያነሳል፣ ይጥላል። በዛ መሀል አዳራሹ እየሞላ መምጣት ጀመረ ማለት ነው። ከዛም አልፎ አዳራሹ መጨረሻ ላይ ሰዎች ተደርድረው ቆሙ ከመሙላቱ ብዛት። በዚህ መሀል ላይ ነው የተነሳ አንድ ሀሳብ እያወያየ ድንገት ሰዎችን ይመርጣል። ወይ እጃችሁን አውጥታችሁ አሊያም ደግሞ እሱ ደስ ያለው ወደ እኔ ጠቆመና ወደ መድረክ መጥቼ ሀሳብ እንድሰጥ ጋበዘኝ ማለት ነው። ክው ብዬ አየው ጀመር። የሆነ ፊቴ ላይ የሚታይ አይነት ፍርሃት እንደሆነ ይገባኛል። ዝም ብዬ ሳየው ጊዜ ነው መሰለኝ በምጥን ፈገግታ ታጅቦ በእጆቹ እንድመጣ ወደ መድረክ ጋበዘኝ። እንዴት እንደሆነ ሳላውቀው መድረኩ መሀል ላይ ማይክ ጨብጬ ራሴን አገኘሁት። እጄ በተወሰነ መልኩ ይንቀጠቀጣል። አንዳች የሚታየኝ ነገር የለም። አዳራሹ ድብዝዝ ብሎብኛል። ጆሮዬ የሚል ስስ ድምፅ ያስተናግዳል። በዛ መሀል አንድ የምመለከተው ነገር መድረክ መሪውን ብቻ ነው። ፊታችሁን ለታዳሚ እንድትሰጡ በሚል ከመድረክ ይወርድና ከታዳሚ መሀል ሆኖ ነው የሚጠይቀው። እያየሁት ስቆይበት ጊዜ ነው መሰለኝ ፈገግ ብሎ ስምህንና በተነሳው ሀሳብ ላይ ያለህን ተሞክሮ አሊያም መረዳት ልታጋራን ብትችል አለ። በዛ ሰዓት ለኔ ቀላሉ ነገር ወርዶ መቀመጥ ነው። ወደ ቦታዬ ላደርገው እየዳዳሁ እያለ ከውስጤ መፍራትህን ንገራቸው የሚል አይነት ድምፅ መጣ ማለት ነው። እንደምንም ብዬ በሚቆራረጥ ድምፅ ለብዙ ጊዜያት ብዙዎችን በማሳመን ባሳልፍም በዚህ ሁላ ሰው ፊት ስናገር የመጀመሪያ ስለሆነ ነው መሰለኝ ከፍተኛ ፍርሃት እየተሰማኝ ነው ያለው አልኳቸው። አንድ ጊዜ አዳራሹ በጭብጨባ ተናጋ። የሆነ ግማሽ ፍርሃት ማለት ነው ከውስጤ ሲወገድ ይሰማኛል። ምናልባት ራስን ለማዳን ህመምን መግለጥ ትክክለኛው መንገድ እንደሆነ ማውቃት እውቀት ጠቅማይ ሊሆን ይችላል። እዛ እንደምንም ብዬ ስሜን ጠቅሼ ንግግር ማድረግ ቀጠልኩ። እያወራሁኝ ፍርሃቱ እየጠፋ ሲመጣ በመሀል ሰዎች ዘንበል እያሉ ሊያዳምጡ ሲሞክሩ ስመለከት ይበልጥ እየተነሳሳው የሆነ ሰዓት ላይ ድንገት መድረኩ ላይ እየተንቀሳቀሱ ንግግር ሳደርግ ራሴን አገኘሁት። የዛ ሰዓት ላይ ነው አንድ እውነት የተገነዘብኩት። ንግግር ማድረግ ስለ ሙሉነት የሚሆን እንዳልሆነ፣ ስለ እውነተኝነት የሚደረግ እንደሆነ ተረዳሁኝ። ከዛ ጊዜ ጀምሮ ራሴን እውነተኛ ሆኜ ንግግር ለማድረግ ሳለማምደው ቆይቻለሁ። ለማሰለጥናቸውም ልጆች የምነግራቸው ነገር የእናንተ ትክክለኛ አቅም የሚገለጠው ከሙሉነት ጀርባ ለመደበቅ የምታደርጉትን ጥረት ስታቆሙ ነው የምላቸው። ለእናንተም እላችኋለሁ እውነተኛ አቅማችሁ እንዲገለጥ ከሙሉነት ጀርባ የምታደርጉትን መደበቅ ማቆም ይኖርባችኋል። ስቶሪ እንደዚህ ነው የሚነገረው። ተረኮች እንዲህ ይወራሉ። ሰዎች የበለጠ ከእናንተ ጋር እንዲቆዩ ከሀሳባችሁ ጋር እንዲዋሃዱ የማድረግ አቅም አላቸው። ሌላ ጊዜ ብዙዎቹን እንመለስበታለን ሀሳቡ። አሁን ግን
አምስቱን መሰረታዊ ሊያካትት የሚገባቸውን ነገሮች እንይ እስቲ። ስድስተኛውና ቁልፉን ጭብጥ መጨረሻ ላይ ነግራችኋለሁ። የመጀመሪያው ሎኬሽን ወይም ስፍራ ነው። ልትወስዱን ይገባል። በምናብ የቱ ጋር ነበራችሁ፣ ምን አይነት ቦታ ላይ የሚለውን ልታሳዩን ይገባል። ያንን ቦታ አስቃኙን በመጠኑ። ነገር ግን እያንዳንዱ ዲቴል ልትነግሩን አይገባም፣ ወይም እያንዳንዱን ሁኔታ ልናይ አይገባል። 5 ሶፋ ተደርድሯል፣ ቴፕ እዛ ጋር ተቀምጧል፣ ቤቱ ግድግዳው ጋዜጣ ተለጥፏል እያላችሁ እያንዳንዱን ነገር ልትናገሩ አይገባል። ለምናባችን ፍቀዱለት። ምናብ ይጫወት ሌላውን ጨዋታ። አሁን አዳራሹን ስናገር ያላችሁ ሰዎች የተለያየ አይነት አዳራሾችን ነው አእምሯችሁ የሳለው። የራሳችሁን ምስል ልትፈጥሩ ሞክራችኋል። ያ በምናባችሁ እንድትሳተፉ እድል ይሰጣችኋል። የበለጠ ስቶሪውን ውብ ያደርገዋል። አስፈላጊ ካልሆነ በስተቀር እያንዳንዱ ነገር አይነገርም። ሁለተኛ ድርጊት ነው። ድርጊቶቻችሁን አሳዩ። እንዴት መታው? ሆን ቦክስ ቢሆን እንዴት ነው የመታው? እንዴት ነው ያነሳው? ያን ተሳታፊ ስታደርጉ ሰዎች ይበልጥ ያንን ነገር ለመሳል እዛ ውስጥ የመግባት እድላቸው እያደገ ይመጣል። ለምን? ሰዎች ራሱ የእንቅስቃሴ ፍጡራን ነን አይደል? እንቅስቃሴዎች የበለጠ ወደ ህይወት እንዲመጣ ያደርጉታል ታሪኩ። እኔ ለምሳሌ ነገርኳችሁ እንዴት እንደሄድኩ እጄ ሲንቀጠቀጥ እንደነበር መድረክ ላይ ስንቀሳቀስ ለማሳየት ሞክር። ከዚህ የበለጠ ደግሞ ድርጊቶች የሚሳተፉበት ላይ ዋናውን የታሪኩን የድርጊት ክፍል ለማሳየት መሞከር ነፍስ ይዘራበታል። ሶስተኛው እሳቢያችሁን ቶት ማየት አለብን። ቶት እነሱን መመልከት፣ እሳቢዎቻችሁ መቃኘት መቻል አለባቸው። በደፈናው ሳይሆን እንደወረደ። እንዴት ነው እንደወረደ? ብዙ ሰው በቃ ይሄ ነገር የማይጠቅም እንደሆነ ተገነዘብኩኝ፣ ጥሩ እንዳልሆነ ተሰማኝ ነው የሚሉን እንጂ አያሳዩንም። እንደወረደ ማለት ነው በቃ ይህ ጉዳይ አለቀልኝ ማለት ነው፣ የኔ ህይወት መጨረሻ እዚህ ጋር ሆነ፣ በቃ ምንም ተስፋ የለኝም እያልኩኝ ማሰብ ጀመርኩኝ። እንደወረደ ስታመጡት እኛ እዛ ቦታም ላይ ባንሆን ይሄንን ሀሳብ በሌላ ህይወታችን ክፍል እናውቀዋለን። ስለዚህ ያ ስሜት እንዲዘራብን የበለጠ እንድንተሳሰር ወደ ተረኩ እንድንገባ ያደርገናል። አራተኛው ስሜት ነው። ስሜቶቻችሁን ኢሞሽንስ፣ እነሱን ማስቃኘት መቻል አለባችሁ። ፈራሁ፣ ደነገጥኩ ከሚል ነገር ይልቅ በደንብ ማሳየት። ውረዳ ከዚህ በላይ ምንም ምርጫ የለኝም እያላችሁ ስሜቱን ከነ ድርጊታችሁ እጄ ተንቀጠቀጠ፣ ጆሮዬ ውስጥ የሚል ነገር ተሰማኝ። እያስተናገድኩ ያሉት ስሜቶች የፈጠሩብኝን ሂደት ነው እየነገርኳቸው ያለሁት። ያ የበለጠ ነፍስ ይዘራበታል። ለምን? እያንዳንዱ ሆርሞኖቻችን እንዲቀሰቀሱ ያደርጋል። እያንዳንዱ ታሪኮች ማለት ነው የሚቀሰቅሱት ራሱን የቻለ ሆርሞን አለ፣ ያ የሚያሳድረው ስሜት አለ። ይህን እመጣበታለሁ በቀጣይ። እና እነዛን መቀስቀስ በቻላችሁ ቁጥር ሰዎች ምን ትገዟቸዋላችሁ? ወደምትፈልጉት ሁኔታ ውስጥ እንዲመጡ፣ ሀሳባችሁን እንዲቀበሉ የማድረግ አቅም ይኖረዋል። አምስተኛ ዲያሎግ፣ ምልልስ፣ የንግግር ምልልሳችሁን ማሳየት። ያ ሰውኛ እንደሆነ ገብቷችኋል። ነፍስ እንዲዘራ የበለጠ ውበት እንዲኖረው ያደርጋል። አንተ በቃ ሁለተኛ እዚህ እንዳትመጣ ብሎኛል አለቃዬ፣ አባረረኝ እኮ ገላምጦ ሰድቦ ከምትሉ ይልቅ ሁለተኛ በዚህ ድርጊት ላይ ደግመ ባገኘህ እዚህ ቦታ ላይ እንድትቆም አላደርግህም አለ ብትሉን የበለጠ ነፍስ ይዘራል። አሃ እንላለን። እኔ ልክ እንዳልኳችሁ የመድረክ መሪውን ምን እንዳለኝ ነገርኳችሁ። እንዲህ ያለ ሳይሆን ያልኩት ቃል በቃል እሱ ያለውን የተናገርኩት። ልክ እንደ እሳቤው ሁሉ ግርድፉን ያመጣሁት ንግግሩ፣ ከዛ እኔም ያልኩት ነገር ግን ዋና የምትሉትን ክፍል እንጂ ሁሉም ስፍራ አይነገርም። አሰልቺና አድካሚ ይሆናል። ተረኮቻችሁ በ2 እና 3 ደቂቃ ውስጥ መነገር መቻል አለባቸው፣ በጣም ገፋፍተው ከዛ በላይ ካልሄዱ በስተቀር። ስለዚህ በእነዚህ ደቂቃ ውስጥ እነዚህን 5 ነገሮች መያዝ ይኖርበታል። ይበልጥ ውበት፣ ይበልጥ አቅም ይሰጡታል። ነገር ግን ዋና አንድ ቁልፍ መረሳት የሌለበት ጉዳይ አለ። ያ ምንድን ነው? ጭብጥ ይባላል። ጭብጥ ዋና ነገር። ለምንድን ነው ያን ታሪክ የነገራችሁን? ይሄ ተረክ እዚህ ቦታ ላይ የተነገረበት ዓላማ ምንድን ነው? እኔ አሁን ስለ ንግግር አቅም ማሳደግ ቢሆን ተረኩን የተናገርኩት እዛ ቦታ ላይ የሚገባ ነው። አሁን ያመጣሁት ለእናንተ ማሳያ እንዲሆን ገብቷችኋል። ነገር ግን ታሪኮቻችሁ የሚነገሩበት ቦታ አለ። ንግግራችሁን ለመደገፍ ነው የሚቀርቡት፣ ለንግግራችሁ ድጋፍ የሚሆኑ። ስለዚህ ያ ጭብጥ ወጥቶ ለሰዎች ማስተማሪያነት ይውላል። ከዛ ድርጊትን ውሰዱ ስትሉ ሰዎች ድርጊት
መውሰድ ውጭ አማራጭ የላቸውም። በስሜት ነዋ ድርጊቶችን ለማድረግ የምንገፋፋው። ስለዚህ ጭብጥ ሊኖረው ይገባል። የኔ ጭብጥ ምን ነበር? ከሙሉነት ጀርባ መደበቅ ስታቆሙ አቅማችሁ መገለጥ ይጀምራል። ይሄ ንግግራችሁ ላይ አቅም የሚያሳድግ ነገር እንደሆነ ሊጠቀምበት ይችላለሁ። ስለ ንግግር አቅምን ማሳደግ ሳስተምር ማለት ነው። ልክ እንደዛ ሁሉ ታሪኮቻችሁ የቱ ቦታ ላይ ሊገቡ እንደሚችሉ ቦታ ምረጡላቸው። ያኔ በትክክል ምን ማለት ይጀምራሉ? መገለጥና ንግግራችሁን ውበት መስጠት፣ የሰዎችን ትኩረት መግዛት፣ ሰዎች ወደ እርምጃ እንዲገፋፉ የማድረግ ችሎታችሁ እያደገ ይመጣል እላችኋለሁ። ቻናሉን ሰብስክራይብ ማድረግ እንዳትረሱ። ከዚህ የተሻሉ ሀሳቦች እንመለስባችኋለን።